ሰላም ተማሪዎች ከባለፈው ክፍል የቀጠለውን የ9ኛ ክፍል ሂስትሪ ከአጥኑ ጋር በመሆን አብረን እናጥና። በዚህኛው ክፍል ደግሞ የምዕራቡን ዓለም ባህል፣ ፖለቲካና ሐሳቦችን የቀረጹትን ሁለት ዋና ዋና ስልጣኔዎችን እንመለከታለን። እነሱም ጥንታዊ ግሪክና ጥንታዊ ሮም ናቸው። እንዲሁም ክርስትና እንዴት እንደተጀመረ በመላው አውሮፓም እንዴት እንደተስፋፋ አብረን እንማራለን። ከጥንታዊቷ ግሪክ ስንጀምር የጥንታዊቷ ግሪክ ስልጣኔ ከ2500 ዓመት በፊት ነበር ብቅ ያለው። ግሪኮች ራሳቸውን ሄለንስ ሀገራቸውን ደግሞ ሄላስ ብለው ይጠሩ ነበር። አንድ ንጉስ ከነበራቸው ሌሎች ስልጣኔዎች በተለየ ግሪክ ፖሊስ በሚባሉ ብዙ ነፃ የከተማ አስተዳደሮች ወይም ሲቲ ስቴት የተዋቀረች ነበረች። እያንዳንዱ ፖሊስ የራሱ መንግስት ነበረው። በጣም ታዋቂዎቹ አቴንስ እና ስፓርታ ነበሩ። በአቴንስ አዲስ የመንግስት አስተዳደር ሀሳብ ተፈጠረ። ዲሞክራሲ ትርጉሙም በህዝብ መተዳደር ማለት ነው። ወንድ ዜጎች መምረጥ፣ በህጎች ላይ መከራከር እና በውሳኔ አሰጣጥ ላይ ደግሞ መሳተፍ ጀመሩ። ይህ ሀሳብ ግሪክ ለዓለም ካበረከተቻቸው ወሳኝ ነገሮች አንዱ ነበረ። በሌላ በኩል ስፓርታ በወታደራዊ ጥንካሬ ላይ አተኮረች። የስፓርታ ወንዶች ልጆች ወታደር ለመሆን ከልጅነታቸው ጀምሮ ይሰለጥኑ ነበር። እነዚህ ልዩነቶች የግሪክ የከተማ አስተዳደሮች ምን ያህል የተለያየ ባህሪ እንዳላቸው ያሳየ ነበረ። የግሪክ ስልጣኔ በፍልስፍና፣ በሳይንስ፣ በስነ ጥበብና በትምህርት ጠቃሚ ስኬቶችን አስመዝግቧል። ፈላስፋው ሶቅራጥስ ተማሪዎቹ ሀሳቦችን እንዲጠይቁ አስተማረ። ፕላቶ ደግሞ በምዕራቡ ዓለም ከመጀመሪያዎቹ ዩኒቨርሲቲዎቹን አንዱ የሆነውን አካዳሚ መሰረተ። አርስቶትል ደግሞ ፖለቲካንና ባዮሎጂን፣ ሎጂክንና ስነ ምግባርን አጠና። ሀሳቦቻቸው ዛሬም በትምህርት ላይ ተጽዕኖ አላቸው። በሕክምናው ዘርፍ ደግሞ ግሪካዊው ሐኪም ሂፖክራተስ በሽታዎች ተፈጥሯዊ መንስኤ እንዳላቸው እንጂ የአማልክት ቅጣት እንዳልሆኑም አስተማረ። ይህ ሳይንሳዊ የምርምር ውጤትም ነበረ። ግሪካውያን ሐኪሞች ታካሚዎችን ለማከም ምልከታንና ምክንያታዊነትን ይጠቀሙ ነበረ። ግሪኮች ድራማን ፈጠሩ፣ የእብነ በረድ ቤተ መቅደሶችን ገነቡ፣ ሂሳብን አዳበሩ። እንዲሁም እንደ ሄሮዶተስ እና ቱሲዲዲስ ባሉ ጽሕፈት አማካኝነት ታሪክን መዝግበው አቆይተዋል። አሁን ደግሞ ጥንታዊቷን ሮምን እንመልከት። ጥንታዊቷ ሮም በ753 ዓመተ ዓለም ወይም ከክርስቶስ ልደት በፊት አካባቢ በአሁኑ ጣሊያን በቲቤር ወንዝ አቅራቢያ ባሉ ኮረብቶች ላይ ነበር የተጀመረችው። እንደ ልማዳዊ አፈ ታሪክ ከሆነ የተመሰረተችው ሮሙሎስ እና ሬሞስ በተባሉ ወንድማማቾች ነበረ። በጊዜ ሂደት ሮም ከትንሽ ከተማነት ወደ ሀያል ስልጣኔ አደገች። በመቀጠል ደግሞ በሮም በ509 ዓመተ ዓለም የሮም መኳንንት የመጨረሻውን ንጉሳቸውን ከስልጣን በማውረድ የሮም ሪፐብሊክን ፈጠሩ። ይህም ለ500 ዓመት ያህል ቆየ። ሪፐብሊኩ የዲሞክራሲና የአሪስቶክራሲ ወይም የመኳንንት አገዛዝ ቅልቅል ስርዓት ነበረ። ቆንሲል የሚባሉ ሁለት የተመረጡ መሪዎችን ለአንድ ዓመት ያክል ያስተዳድሩም ነበረ። ከሀብታም ዜጎች የተዋቀረው ሴኔት ወይም ምክር ቤት በህጎችና በውጭ ግንኙነት ጉዳዮች ላይ ትልቅ ተጽዕኖ ነበረው። ሮማውያን በጦርነትና በሽርክና ግዛታቸውን አስፋፉ። በፑኒክ ጦርነቶች ካርቴጅን አሸነፉ። በመጨረሻም በሜዲትራኒያን ባህር ዙሪያ ያሉትን መሬቶች በሙሉ ገዙ። ነገር ግን ሪፐብሊኩ የእርስ በርስ ጦርነቶችን ጨምሮ ብዙ የውስጥ ግጭቶችን ገጠሙት። በመጨረሻም ፈራረሰ። በ27ኛው ዓመተ ዓለም ሮም በአንድ ሰው በንጉሠ ነገስቱ ወይም ኢምፔሪየር የምትመራ ኢምፓየር ወይም ግዛት ሆነች። እንደ አውግስመስ፣ ትራጃን፣ ሃድሪያ ባሉ ንጉሠ ነገስት ስር ግዛቱ ከፍተኛውን ስፋት ላይ ደረሰ። ሮም የተነጠፉ መንገዶችን፣ የድንጋይ ድልድዮችን እና ንጹህ ውሃ ወደ ከተሞች የሚያጓጉዙ የውሃ መስመሮችን ሰፊ መረብ ገነባች። በሮም የሚገኘው ኮሎዚየም ለላቀ የምህንድስና ችሎታቸው አንድ ምሳሌ ነው። የሮም አሻራ ዛሬም ይታያል። የሮም ህግ ለብዙ የዘመናዊ ህግ ስርዓቶች መሰረት ሆነ። የላቲን ቋንቋ ወደ ጣሊያንኛ፣ ስፓኒሽኛ፣ ፖርቹጋልኛ፣ ፈረንሳይኛ፣ ሮማኒያኛ እና ብዙ ቋንቋዎችም አደገ። የሮም ስነ ህንፃ፣ ስነ ጽሑፍና መንግስት አውሮፓን ለዘመናት ቀርጸዋታል። አሁን ደግሞ የክርስትና እምነት እንዴት እንደተስፋፋና እንዴት እንደተነሳ አብረን እናያለን። ክርስትና በመጀመሪያው ክፍለ ዘመን በፍልስጤም ተጀመረ። የተመሰረተውም ስለ ፍቅር፣ ይቅርታና ሌሎችን ስለመርዳት በሰበከው በኢየሱስ ክርስቶስ አስተምህሮ ላይ ነበረ። መጀመሪያ ላይ ክርስትና በአይሁድ ማህበረሰቦች ዘንድ ቀስ ብሎ ተስፋፋ። በኋላ ደግሞ አይሁድ ያልሆኑ ህዝቦች ጋር ደረሰ። ክርስትና በተስፋፋበት ወቅት የሮም መንግስት የጥንት ክርስቲያኖችን በጥርጣሬ ይመለከት ነበረ። ምክንያቱ ደግሞ የሮም አማልክትን ለማምለክ ፈቃደኛ ስላልነበሩ ነው። በዚህም ምክንያት በተለይ በንጉሠ ነገሥት ኔሮ ዘመን ብዙ ክርስቲያኖች ስደትና መከራ ደርሶባቸው ነበረ። ይህ ቢሆንም ግን ክርስትና ማደጉን ቀጠለ። ስለ እኩልነት፣ ተስፋ፣ ዘላለማዊ ህይወት ስለሚያስተምር ብዙ ተከታዮችን ስቦ ነበር።
በመቀጠልም በ313 ዓመተ ምህረት ትልቅ የመቀየሪያ ነጥብ መጣ። ንጉሠ ነገሥት ቆስጠንጢኖስ ክርስቲያኖች ሃይማኖታቸውን በነፃነት እንዲያራምዱ የሚፈቅደውን የሚላን አዋጅን አወጣ። በኋላም በ392 ዓመተ ምህረት ንጉሠ ነገሥት ቴዎዶሲዮስ ክርስትና የሮም ግዛት ብሔራዊ ሃይማኖት አድርጎ ወሰነ። ከዚያን ጊዜ ጀምሮ ክርስትና በመላው አውሮፓ ተስፋፋ። በመጨረሻም ክርስትና እያደገ ሲሄድ በግዛቱ ምስራቃዊና ምዕራባዊ ክፍሎች ባሉ አብያተ ክርስቲያናት መካከል ልዩነቶች ተፈጠሩ። በ1054 ዓመተ ምህረት እነዚህ አለመግባባቶች ታላቁን መለያየት ወይም ግሬት ስኪዝም ወደሚባለው ክፍፍል አመሩ። ቤተክርስቲያኗ ወደ 2 ቅርንጫፍ ተከፈለች። መቀመጫውን በሮም ያደረገው የሮም ካቶሊክ ቤተክርስቲያንና መቀመጫውን በቆስጠንጢንያ ያደረገው የምስራቅ ኦርቶዶክስ ቤተክርስቲያን ነበር። በማጠቃለያችንም ይህንን እንበላችሁ። ጥንታዊ ግሪክና ሮም ለዘመናዊ ፖለቲካ፣ ሕግ፣ ሳይንስና ትምህርት መሰረትን ጥለዋል። ክርስትና የአውሮፓንና የሌሎች በርካታ የዓለም ክፍሎች ባህልን፣ እሴትን እና እምነቶችንም ቀርጿል። እነዚህ ስልጣኔዎች መረዳት የዛሬዎቹ ማህበረሰቦች እድገት እንድንረዳም ያግዘናል። እንግዲህ ተማሪዎች እስካሁን የተነጋገርነው ግልጽ እንደሆነ እርግጠኞች ነን። ለበለጠ መረጃ ደግሞ አጥኑ.org ብላችሁ ቼክ አድርጉ። ቻው።